ሰላም እንዴት ናችሁ? በዛሬው ቪዲዮ ከኤጀንታችን ልንለቅበት የምንችልበት 4 መንገድ እናያለን ማለት ነው። እነዛ ምን ናቸው የሚሉትን ነገሮች ደግሞ እነግራችኋለሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ወደ ቪዲዮ ስናልፍ ምንድነው አንደኛው የሚሆነው ምንድነው አንድ ሰው የፊት አሻራ ካልሰጠ በማንኛውም ሰዓት መውጣት ይችላል ማለት ነው። ሁለተኛው የሚሆነው ደግሞ ምንድነው አንድ ሰው ኤጀንት ከተመዘገበ በኋላ በ24 ሰዓት ውስጥ 24 ሰዓት ሳያልፈው ከማለፉ በፊት በፈለገው ሰዓት በፈለገው ታይም መውጣት ይችላል። ያ ምንድነው ምክንያቱ ሊሆን የሚችለው ሳፖርት ካላደረገው ፕላትፎርሙን ካላስረዳው 24 ሰዓት ካልሞላው የኤጀንቱን አይዲ የሞላለት ሰው 24 ሰዓት ካልሞላው መልቀቅ መውጣት ይችላል ማለት ነው። እሺ ወደ ሶስተኛው የሚሆነው ደግሞ ምንድነው አፕላይ ማድረግ ነው ወይም የልቀቀኝ ደብዳቤ ማስገባት። የት ነው እሱ የሚያስገባው? ማይ ኤጀንሲ ውስጥ አለ። ማይ ኤጀንሲ ወይም የሱን አይዲ የሞላበት ቦታ ውስጥ ይገባና ከታች አይ ዋንት ቱ ኪዩት ይላል። አይ ዋንት ቱ ኪዩት ፍሮም ዘ ኤጀንሲ ይላል። እሱን ክሊክ ያደርግለት ለሱ ምን ሄዶ ይደርሰዋል? ደብዳቤ ልቀቀኝ የሚል የልቀቀኝ ደብዳቤ ይደርሰዋል። ያ ኤጀንቱ ምን ያደርግለታል? ወይ አግሪ ወይ ሪፊውዝድ ይልበታል። አግሪ ካለለት ኢሚዲየትሊ በማይክሮ ሰከንዶች ውስጥ ይወጣል። አግሪ ካላለው ምንድነው የሚሆነው? በ7 ቀን ውስጥ ያ ደብዳቤ ወይም የገባውን ደብዳቤ ካላየው 7 ቀን ከሞላው ፕላትፎርሙ በራሱ ጊዜ ይለቀዋል ማለት ነው። ያን ሰው ፕላትፎርሙ በራሱ ጊዜ ይለቀዋል። ስለዚህ ሶስተኛው ይሄ ነው። አራተኛው ያው ሪፖርት ማድረግ ነው። ለካምፓኒ ወይም ለድርጅቱ ሪፖርት ማድረግ ማን ላይ? ኤጀንታችን ላይ ሪፖርት አድርገን እንዲለቀን ፕላትፎርም እንዲያስለቅቀን የምናደርግበት ነገር ነው። እሱን በተግባር እናየዋለን። ወደ ቪዲዮ ላይ እንለፍ። ወደ ቪዲዮ ስናልፍ እንግዲህ ምንድነው ማንኛውንም ሪፖርት ማድረግ የምንፈልገው ነገር ካለ ፕላትፎርሙን የምንጠይቀው ነገር ካለ እዚህ ጋር ሄልፕ የምትለውን ነገር ነክተን እንገባለን ወደ ውስጥ ማለት ነው። እዚህ ውስጥ ስንገባ ምንድነው የፊስ አውተንቲኬሽናችን ከተበላሸ እንዲያስተካክሉልን የምንጠይቅበት ቦታ ነው ይሄ። ሁለተኛው እዚህ ጋር ነው። እዚህ ጋር ደግሞ ኤጀንት ለመሆን ስንፈልግ እንዴት መሆን እንደምንችል የምንጠይቅበት ሪፖርት ማድረግ የምንፈልግበት ቦታ ነው ማለት ነው። አሁን እዚህ ጋር ሜሴጅ ፊድባክ የምትለውን ነክተን ወደ ውስጥ እንገባለን። እንደገባን ደግሞ እዚህ ጋር ሪፖርት ኮምፕሌንት የምትለውን ነገር ደግሞ ነክተን እንገባለን ማለት ነው። እዚህ ጋር ምን መጣለን? ኮምፕሌንት ሪፖርት የምትል ነገር መጣችን። እሷን ስንነካት የምመጣው ኤጀንታችን ላይ ወይም የኛን አይዲ የሞላንበት ቦታ የኛ ምንድነው የሚመጣው? የኤጀንታችንን አይዲ ሪፖርት ልናደርግበት የምንፈልግበት ሰው የት ቦታ ነው አይዲያችን የምንጽፈው? እዚህ ጋር የኤጀንታችንን አይዲ እናስገባለን ማለት ነው። እሱን ካስገባን በኋላ እሱ ላይም ስለሆነ ሪፖርት የምናደርገው አንደኛው ሲሆን፣ ሁለተኛው እዚህ ጋር ነው። እዚህ ጋር አሁን የምነግራችሁን ጽሁፍ ታስገባላችሁ። ከዛ በኋላ እሱ ፕላትፎርሙ እኛ የምንለቅበትን መንገድ ፕላትፎርሙ ምንድነው ኤጀንታችን እያገዘን ሳፖርት እያደረገን ካልሆነ እንዲለቀን ያደርጋል ማለት ነው። የመልቀቂያ መንገዱን ያመቻችልናል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።